እኔ ፋጡማ አደም የጀውሃር መሐመድ እናት እንግዲህ እኔ ልጄን ወልጄ ያሳደኩት ይጠቅመኛል ብዬ ነበር። እንኳን ለራሴ ሊጠቅመኝ ቀርቶ ለራሱም በሽተኛ አይምሮ ዘገምተኛ ምንም ከጥቅም ውጪ ሆኖ እዛው ሀገር ውስጥ እንግዲህ ሰው ሲጠይቅ ልጅሽ የጀማይካ ሚስት ሆኗል፣ ላንቺ ምንም አይጠቅምሽም አትፈልጊው አሉኝ። እኔ ግን ያሳደኩት ይጠቅመኛል ብዬ ከብተን ሸጬ እርሻዬን ሸጬ ወደዛ ልኬዋለሁ። እንግዲህ ውሃም ተሸክሜ ለሰው አሁን እንኳን ለራሴ ሊያወጣኝ ቀርቶ እሱም ችግር ላይ ወድቋል። ስለዚህ የኦሮሞ ህዝብ እንድትረዱኝ ይፈልጋለሁ። እኔ እሱን ያሳደኩት እንጨት በጀርባዬ ተሸክሜ ውሃ በጀርባዬ ጅሪካን ተሸክሜ ይጠቅመኛል ብዬ ባሳድገውና ብጠብቅ እንኳን ለኔ ለራሱም አይጠቅም ሆኗል። ፈልጌ የት ሄደ ልጄ ብዬ ስጠይቅ የጀማይካ ሚስት ሆኗል አሉኝ። እኔ ባለፈው ጊዜ መልእክት ልኬ ነበረ የኦሮሞ ህዝብ ይታዘበኝ ብዬ ስልክ እኔ አላቃትም እናቴም አይደለችም ብሎ እንግዲህ ሰዎች ነገሩኝ። ልጅ ለእናቱ ሊጠቅም ነው እንጂ ወንድ ልጅ ሄዶ ጀማይካ አግብቶ ሴት ከሆነ እኔ ልጄን የለፋሁበትን እንግዲህ የኢትዮጵያ ህዝብ ይፍረደኝ ነው የምለው። ኦሮሞዎች እርዱኝ። አሁን የጠፋ ነገር የለም። ኢትዮጵያ ምድርም ጥጋብ ነው ያለው። ግን እዛ ወንድና ወንድ ነው የሚጋባው፣ ሴትና ወንድ ነበር የሚጋባው። አሁን ደግሞ ወንድ ለወንድ ልጄ ስላበደ መድኃኒት አድርጌለት እስቲ እንዳየው ፈልጋለሁ። እኔ አሁን ልጄ የከዳኝ ወደ አሜሪካን ሲሄድ ወንድነት ቀርቶ ሴት ሆኖ ሚስት ስላገባ እኔ ሊያቀኝ አልቻለም። ጭንቅላቱን አይምሮ ማደንዘዣ አድርገውታል። መርፌ ወቅተው ጭንቅላቱ በልዟል። ስለዚህ ምለው ነገር የለም። እንግዲህ እኔ ፋጡማ አደም ጀውሃር መሐመድ ማለት ይሄ ነው። አሁን አዲስ ያገኛት እናት ደግሞ እቺ ናት ፈረንጇ። እኔ ልጄ እንዳያቀኝ እንዳያዝንልኝ ምን እንዳይል አይምሮ ዘገምተኛ አድርገው አሳብደውት በመርፌ ያው የጀማይካ ሚስት ሆኖ ቁጭ ብሏል። እንደዚህ አይነት ምልክትና እንደዚህ አይነት ሐሳብ የሚሰጡት ሰዎች ከጀርባቸው እናቃቸዋለን። ነገሩ የሚቀርላቸው አይምሰላቸው። እኔም ልጄን ላገኝ ይችላልው ለወደፊት። ጀውሃር የኔ ልጅ ለመሆኑ ሕፃን ሆኖ ከብት ነበረኝ። ያ ከብት ከቂጡ በላይ ወገቡ ላይ ወቅቶት ጠባሳው እስከ ዛሬ ድረስ አለ። ያ ጠባሳ ለኔ ለልጄ ምልክቴ ነው። አይታችሁ እንድትፈርዱ። እኔ ልጄን አዋላጇ ራሷ ያዋለደችኝ ታውቀዋለች። ካደገ በኋላ እስከ ዛሬ ድረስም ታውቀዋለች። ራሷም ታውቃለች ከብት ወቅቶ ጠባሳ መኖሩን። አሮጊቷ አለች አዋላጇ። አቦ ጋድሳ ዛሬ ነግሬው ልጄ እኮ ከዳኝ አላቅሽም አለኝ። ለምን ጀማይካ ባላግብቶ ብዬ ስለው አዱኛም ብላሽ ምን ታርጊዋለሽ ታዲያ ብሎኛል። ዛሬ በጣም ያዘነው። እኔ ጀውሃር መሐመድ እናቱ ለመሆኔ ዲኤን ምርመራ አድርገን ደማችንን እናቱ መሆኔን ማረጋገጥ እንችላለን። ያቺ የውሸት እናት ነች። የእውነት እናቱ እኔ ነበርኩኝ። ያው ደማችን ተመርምሮ ይደረስበታል ወደፊቱ። ጀውሃር መሐመድ ማለት ልጄ ይሄ ነው። ጀማይካው ደግሞ ባል ነው ተብሎ የሚጠራው አሁን ይሄ ነው። እንግዲህ የኢትዮጵያ ህዝብ ፍርድስት አንደኛው ፎቶግራፍ ይሄ ነው። ጀውሃር ይሄ ነው። ጀማይካው ባሉ ነው። እንግዲህ እንደዚህ አይነት ነገር ካለ በዚህ ምድር ላይ የኢትዮጵያ ህዝብ ፍርድ ይስጠኝ፣ የኦሮሞ ህዝብ ይፋረደኝ። አሁን እንግዲህ እዩ ጀውሃር ማለት ይሄ ነው። ጀማይካው ባል ተብዬው ይሄ ነው። እንግዲህ ታይቶ አይታወቅም። የኢትዮጵያ ምድር ያለው ህዝብ በጠቅላላ ፍርድ ይስጠኝ ለኔ። ባልየው ነው ይሄው አንዱም እዚህ ጋር ባልና ሚስት ታይቶ ተሰምቶ ይታወቃል። እስቲ ፍርድ ያርግ ህዝብ። እንግዲህ ነገ እናገኛለን፣ ፍርዱን እናገኛለን። ይሄው ፍርድ ያርጉ እናንተ። እንግዲህ መልሱን ስጡ ለኔ። ልጄ ነው
እንግዲህ ዛሬ በአማርኛ የምናገረው ባለፈው ያስተላለፍኩት በኦሮምኛ ነው። አሁን ደግሞ በአማርኛ ያደረኩት የኢትዮጵያ ሕዝብ ብሔር ብሔረሰቦቹ ፍርድ እንዲሰጡኝ ነው። ልጄ እንደ ሴት ሆኖ ጀማይካ ባል ሆኖ ስላየው የኢትዮጵያ ሕዝብ ከኔ ጋር እንዲያየው ነው። ይሄው የኦሮሞ ሕዝብ የኢትዮጵያ ሕዝብ ፍርድ ይስጠይለኝ። እንግዲህ እኔ ይሄን በአማርኛ ዛሬ አውርቻለሁ። ቀደም ብሎ በኦሮምኛ የኦሮሞ ሕዝብ ፍርድ እንዲሰጠኝ ነበር። ዛሬ ደግሞ በአማርኛ ማወራው ለብሔር ብሔረሰቦች ለኢትዮጵያ ሕዝብ ፍርድ እንዲሰጡኝ ነው። እንግዲህ ሁሉም ሰው አይቶ እኔን ይፍረደኝ። እንደዚህ አይነት ታይቶ ይታወቃል። ፈጣሪ አምላክ እንግዲህ አላህ ፍርዱን ይስጠው። የኦሮሞ አምላክ ፍርድ ይስጥ። የብሔር ብሔረሰቦች አምላክ ፍርድ ይስጥ። ይሄው እዩ እንግዲህ ጃዋር መሐመድን እንግዲህ አፋቱና ከጀማይካው ጋር ላኩልኝ። ወንኒን አማ አፋን ኦሮሞ ፊ አፋን አማራት ተኸኒን ድበዱ ፍርዲ አካን አርከዱ ፊ ኦሮሞን ቢያላት ፊ ቢያኸይሰ ጅፍቱ ጩፍቲ አከ ፍርዲና ከነን አማርኛም ኦሮምኛም ማወራው የኢትዮጵያ ሕዝብ ልጄን ከጀማይካ አፋቶ ወደ ኢትዮጵያ ልኮልኝ ላሳክመው ፈልጌ ነው። አደራችሁን አደራችሁን አላህን ትፈሩ እንደው ልጄን ላኩልኝ።